አንድ ሪያክሽን ያስገረመን ሳይሆን ያው የተረሳ አላ ይዞ የዘጠኖቹን ሪያክሽን አልገባችሁ ነው። ይሄ በርክቴን ይቀርብ ይመስለኛል። አሁን ይሄ ያው በጣም ማን ነበር ዘፋኙ? ነይልኝ እንደሆነ ምናምን ነገር ይመስለኛል። ነይልኝ ዘፈን ወርስ ግን ነይልኝ ሊሆን እንደዛ ነው እኮ ነይልኝ እየተባለ ነይለት ነው የሚለው ያው ነይለት ነው። አንደኛው ነይልኝ ነው። ስለዚህ ከነይልኝ ዘፈን ታውቃለህ? እኔ ያልኩህ ይኸው ብቻ ለማንኛውም እንትን ቼክ እናደርገዋለን። እዚህኛው ላይ ስሙ ስለሌለበት ነው ያለው። በዚህ አጋጣሚ ጠፍተዋል ካላችሁ ብቅ በል ኑልን በግምት ነው ፊታቸው የሚጫወታቸው ከርቀት ግን ሰው የለም እኮ ከተሞልኩ ማለት ነው። ሰው ይፈራል። ካሜራው ሰው ራሱ የለም እኮ ነው። ሰው ኮንታክት ይጀምራል። መኪና ራሱ አንድ መኪና ነው የቆመው እኮ አይ ከተማም እኮ ይዛኔ እንዴ ብዙ አለ። ሰው ማን ነው? አሁን በጣም ፍልሰት አለ እኮ በጣም ነገር እሱ ተካፋሉ ጌም ተከፋሉ ባዲያ ምንም አይደለም ግን ቤት ይሰራል ማለት ነው። ዘፋኖቹ ሁለት ናቸው። እምቢ ብሏት ነው እሷ ትወደዋለች። እሱ ግን ሌላ ያቺ ደግሞ ስትመጣ ማለት ነገር አይደል ሄደች። አሁን ነው የሚጀምረው። እሷ ግን እያነባች ያየችው አጋጥም የበፊት ፊልሞች ሁሉም ከዚህ በኋላ ገና አስነስተናት ነው የምትመጣ። በቃ ደግሞ አመጣጡና አሁን ገለጠው የሚያስደስት ምን ታርግሽ ወይ ይፈንት የለም ዘው ምንችለው እናደርጋለን። ጀነራል ሆስፒታል የለም አሁን ተዘግቷል። እሷን ካከሙ ተዘግቷል። ሳይነሷት የሆነ አዲስ ይሄ ነይለት ነው የሚለው። ይሄ ደግሞ ያ ጓደኛው ነው። ይሄ አፍቃሪ ጓደኛው ነው። ልክ እንደ ዘመኑ ጓደኛ መሰለህ
ዳይሬክተሩ ቴድሮስ ነው ግን ይህን ዳይሬክተር ለጊዜው ነገር ነው እንዴ አበደ ድምጻቸው ግን በጣም ሳምስሮ ነው የሚባል ነገር ነበር እኮ እነሱ ይድረሱ አይደረሱ ግን ሳምስሮ ነው የሚባል ነገር ይሄ ተገምግሞ ነው የሚያልፈው ዘፈኖቹ እንደፈለክ መልቀቃቸው ዘፈን ተገምግሞ ብቁ ነው አይደለም ምናምን ተብሎ ይመስለኛል ግን በኋላ ድምጻቸው ከነሱ በፊት ደግሞ የነበሩት ደግሞ አስባቸው በእንትን በቀበሌ ምናምን በኩል ስለሚያውቁ በጣም ታች ነው ካሜራው ግን በቃ ኦኬ ደህና ቤቷ እቺማች ያየቻችሁ ሰዎች ለከተከተቱ እንጂ ታላካሽ በጣም እነዚህ ባቶ ደስ ይላል አስቦ እንደዚህ ከዚህ በፊት ተልባ ነበር ተልባ ማለት ነው በጣም ያምራል ግን ተሰስነው በጣም ደረቅ በጣም ድርቅ ያደርጋል በዛ እንደ ቾክ ይረግፋል እኔ ድምጽ ተመችቶኝ የዛን ጊዜ ጓደኝነት ገገማ ይዘው እንደዚህ አገጭና የሚያዛል እንዴ ከሱ ካልሆነች ለምን ይጋይሱ አገጭ ይዘው ወዲያው ነው ታዲያ በራቅ ብለህ ማናገር ያለው ተለጣጥፎ ማውራት ምን አይኔን እያይሽ ነበር ነው ተመረቃለች አለገችው ወስኩ እንደተፈራ የወረደ ይመስል ያማስ ዳይሬክተሩ ሲሆን ይህን ቀረጻ ሲሰራ አስቡ አንተኛው ከታች አንተኛው ከላይ በዚህ 7 ካሜራ አንድ ያለው እሱ ማቃንተር እና አንድ ላይ ቀርጾ በእንትን ከፋፍሎ መክፈል ገና አልደረስንም በዛ ይሄ ህንፃ ራሱ አርጎባት ነው እሱ ታዲያ እና ጠፋ ታዲያ እሱ ምን እንደተፈራ ያቀም እኮ ሆነ እዛ ገጥ ይሰራ ሌላ ነገር አለ ፊዝ መስጠት የለበትም መግፋት ነው ግን እኔ የማይገባኝ ግቢ ውስጥ ገብቶ ነው አለ እሷ ቤት ውስጥ ነው ያለው ማነው በሩን የከፈተለት እንደዚህ በር እህቱ ናታ ታዲያ የእሷ እህት
ታዲያ ዘላ እንዲገባ እንዴት ትፈቅዳለች? በቃ ያላቸው ፍቅር ነው። ከዚህ ጋር ይመጣ ነበር ቤት ደርሰውባት ታውቁም። ይሄን ዳጊ ቤት ይመጣ ነበር በፊት ቤተኛ ነው ያልኩት። ጓደኛ ማለት ይሄ ነው። እያየ ያስተቃቀፉላ ሸበሌ ጀርባ ሸበሌ ነው። ሸበሌ ነው የፎቅ አይታወቅም እንዴ? ታው ትላለህ እንዴ? ሸበሌ ጀርባ ፎቅ ሸበሌ ነው ያስታውቃል። ወይ ሂልተን ነው ሂልተን እንዳይሆን አንተ ሂልተን ነው ሸበሌ ይመስላል። ከሆቴል ደረጃ ሸበሌ ግን ሚቢ ሂልተን እንዳይሆን ባቡር ደግሞ የለም ጀርባ ሸበሌ ባቡር ቢኖር ኖሮ ሸበሌ እንደሆነ እናውቅ ነበር። ከጀርባው ከፍሎ ይታያል። የምን ጀርባ ሸበሌ ጋር ቆመክ የፌደራል ህንፃ ፊት ለፊት እንደዚህ ያለ አይደለ? ባቡሩ እንደዚህ ነው በድልድይ እኮ ይታያል። ስለምን ባቡር አንተ አረጋ አልፎ በማትገም እንደቀለኝ ነው ወሰደ ስለምን ባቡር ነው ያለው? አሁን ስለተሰራ ባቡር ነው እየወራ ያለው ባቡር ቢሆን ኖሮ እኮ አንተ ምን ሆናል? ቢሆን ብለህ አስቀድመህ አረፍተ ነገር ስትረዳ እና ሙዚቃ ምናምን በዛ ታይም ማለት ነው ሜሎዲ ኮሌክሽን ይባልና ኮፒራይት በጣም አስቸግረው የኮፒራይት ሲዲዎች ተሰብስበው ነው የሚቃጠሉ ነበር። መርከራቤ ስማል ከጀርባ ጋር ዲቦራ ምናምን ነበሩ እዛ ተሰብስበው ይቀጣል። አርቲስቶቹ የተከፈለ አሁን እኮ በጣም ምርጥ ነው ባይዞ ለአርቲስቶች የሰዋሰው ምናምን አርቲስቱ ራሱ ይከፈለዋል። አሁን ደግሞ አዲስ አሰራር እናምጣለን ያሉ አይደል? ማስታወቂያ ላይ ራሱ ትንሽ ፓርት ራሱ ከተጠቀምክ ለሱ ሮያልቲ አሪፍ ነው። ለአርቲስቶቹ በጣም ምርጥ አንቺ በገቢ እንኳን ይከፈላል። ጓደኛ ግን የሚሄድበት ለመስለት ነው ሌላ አንተ ማስጨነቀኝ በቃ ይሄ እናስማማለን። እንግዲህ የነበረኝ ጊዜ ወዳኔ ወድጄዋለሁ። በዚህ በቃ የዘጠናዎቹ እንደው የሚያስገርሙ ቪዲዮዎች
ሌላም ቪዲዮዎች ማናቃቸው ራሱ ኖሩ ምርጠኛ እዛኔ እንደዚህ አላስፈዋል በለጋ እድሜ ነው ያየን። ዛሬ ነው ምክንያት ገባኝ። በለጋ እድሜ ነው ያየን ይዛል። ለምን እንደሆነ የገባኝ ዛሬ። አይ ግን እንደዚህ እንደውም የእነዚህ አይነት ቪዲዮዎች ሪያክት በጣም እኔ ተመችቶኛል። ለእኛ ራሱ መለሰን እኮ ነው በጣም አንተ ደግሞ ሙዳት ብዙ ቀለድክ። ማን አምጥቶት ነው በቀልድ ታሪክን ወደኋላ አሳየሁን ያለቀስክበትን ዘመን ያሳየሁ። ብዙ ክሊፖችን ፈልፍለን እናንተም ላኩልን። እናንተም ካላችሁ ላኩልን። ሌላ ምን እንትን እንደሆነ ቴሌግራም ቻናላችን ላይ ያሳቋችሁ ቪዲዮዎች የድሮ ቆየት ያሉ ክሊፖች ምናምን አብረን ፈታ እንላለን። ዲስክሪፕሽን ላይ እናስቀምጠው። አዎ ሊንካችንን የቴሌግራም ቻናላችን ዲስክሪፕሽን ላይ ገቅ እናደርገዋለን። በዛ ላኩልን፣ አብረን ፈታ እንላለን። እንደዚህ አይነት ቪዲዮ ግን ምርጥ ነው። ላይልኝ ቢሆን እንደዛ እናንተ ሁሉ ብትመጡ ደስ ይለናል። እናመሰግናለን ስለነበረን ጊዜ። ቻው